ዛሬ ደግሞ ማዘር እየተቆጣችኝ ነው። ይሄ ልጅ ላስተካክለው እያለች ነው ምናምን። ከዛ ገባ እዛ ትልቁ መስጊድ አስገባ። አየዋለሁ። አንተ ግብዳ መስጊድ ውዱ ማሪገው ደስ ገንዳ ነው የድሮ መስጊድ። እሺ ውስጥ ሲገባ አንደርግራውንድ አለው ምናምን ትልቅ አንደርግራውንድ ላይ ገና ከስደት ስትጋገረስ በሩ ምናምን የአንዋር መስጊድ በር የለም። ትልቅ እንጨት ቤት ነው መቀጥቀም ባለፈው ይቻል። ከዛ ገባው። ከዛ ውዱ አረስ አስተማሪ የገረው ቁጭ አለን በረጅ ላይ ቁጭ አለን። አፍንጫው ሲያስገባ አፍንጫው ፊቴን ሲያስገባ ፊቴ መጀመሪያ ቀን ውዱ ያለው ዛሬ ላይ ሰለፈሽ ቆይና ውዱ መጀመሪያ ባንዲ ያለ አሁን ራሱ እስላም ሆንኩ ብላ ቆይንገረን በስቴፕ እየመጣ ነው እኮ እስላም አልሆንኩም፣ ግን የአላህን ነገር ነው እንጂ ምን እኮ ከተጠቀ በተለያየ መንገድ ይሰልማሉ። አንዳንድ እኮ በመጽሐፍ ይሰልማሉ። መጽሐፍ ያነብና ይሄ በያችን መሐመድ ልቡ ይነካዋል። ልባችን እሳቸው ታሪክ ምናምን ጦርነታቸው ልቡ ይነካውና ማረክና ይገባል። ደህና ሰው ካገኘ ነው ሰው እኮ የሚሰሙ ደህና ሰው ካገኘ ነው እንጂ ሰው እኮ ዞር ብሎ ያየው ተቀላ አዳው አይፈልግም። እዛ ሰዓት አሁን ኃይለኛ ሴትዮ ስለገጠሙኝ ነው። በዛ ሰዓት ትልቅ ሰው የሆነ ሰው ቢመጣ አንተ ምናምን ብሎ ገርፈኝ የሚችል ነው ያወጣለን ገባማ ምን ነው ምናምን ስትገባለን ምናምን ይለኝ ይችል ነበር። እሳቸው ግን ምን አሉ? ውዱ አስተምረው ገባ ያላህ ነገር። ከዛ እዛ ገባ ውዱ ተማርኩኝ መስጊድ ገባ። ቀጥ ሰላት አላሁ አክበር ሲል አላህ ሩኩ ሲያረው ዙሁር ነው አስታውሰኝ ለምን እንደሆነ ገባ። ከዛ ቢሮ ሱቅ ይሄድ ነው ጠዋት ሱቅ ሄዳል ተዘግቶብን ዙሁር ነው የደረስኩት አለማመደልኛ። ከዛ ስንገባ ሶስተኛ ሶልፍ ላይ ገባል እየሰገዱ ነበር። እዛ ሳኛ ውዱ አድርገን ምናምን እስክንመለስ እየሰገዱ ነበር። ከዛ መስጊዱ ለዛ ነው ማለት የተከፈተው ነው። ከዛ ገባ ሰላት 4 ረካዓት ሰገደ። ተለማመድኩ ሰላት። ከዛ እነዚህ ይባላል ማረሰው አይዘዛ ቀን እንደዚህ እኮ እነዚህ ሲል ማለት ሁሉ የሚሰገዱ ጓደኛዬ እዚህ ነው ባላል እሱ ማረሰው እዚህ ጋር ከዛ እንደዚህ በያ እዚህ ጋር ማለት ነው። እዚህ ጋር አውራጣት እዚህ ጋር በል እንዴት አጠፈበት ነው ተንፋሽ የታጠፈበት የመጀመሪያ ሰግጃ አላውቅም። ታጥፎ ያዱን ገባ አጃዋ ማምን ካዳፋለች ተጥፉ ይበጋሉት አድረስ ማለት ሰላም አለይኩም አያ ምን አለ አሪፍ ልጅ ነው በጣም ከመግሪብ እስከ ኢሻ አትጥፋለ ገባ ሻሃዳ ላይ አስከስ አላስ የዛ ሰዓት የዛ ቀን ውዱን ተለማምጄ ወጣ ከመግሪብ እስከ ኢሻ አትጥፋለ። ከዛ የሆነ ቀን መጣው ሳላስበው ማለት ገባ ቤትም አልነበርክም ዘንድ ጅማ ወዛው ጅማ ነበር ቤት ከዛ ወጣ ቤት ሄድክ ቤት ወራም ውዱ ተምሪ ሰግጄ ቤት ጅማ ዘመን ቤት ከዛ ሻሃዳ ምናምን አላውቅም ይዘሳ ገባ የአላህ ነገር። ከዛ በስንተኛው ቀን ሲመጣ የሚያውቁኝ ሰዎች አገኙ ወጣቶች ማለት እዛ ያዩ እንትን ሰፈር ሲገዛውና አውስላ አይተውኝ ገባ ከመጨጫው አወቁ ይልጅማ እንትን ምናምን። ከዛ ለልጁ የለ ነገሩት ጎበዝ ሰዎች አገኙ ከተማ ፈጣን። ከዛ ለልጁ የለ ሻሃዳ ተጀምሮ ነገሩ። ከዛ ኢማሙ መጡ የሚያሰግዱት እሱ ዙር አካባቢ መስለኝ እንደገጠመ ገብቼ ጉዳም እንዴት እንደገባው እዛ ቀን ግን ይገርመኛል። አላህ ስንት ነው ሁለተኛ እኮ አትሄድም ቢያንስ ለምን ተጠፋ ነው። ከዛ መጡ ሲመጡ ይሄድስ ያፈረ መስለኝ ይሳለ ልጅ ነው አዩ ፈጣን ናቸው አለ። ከዛ ሸሃዱ አላህ ኢላሀ ኢለላህ በያሪ ኢልበሪት አሽሀዱ አን ላ ኢላሀ ኢለላህ በእኔ በዛ ሰዓት በአፌ ከባድ አሽሀዱ አን ላ ኢላሀ ኢለላህ አልኩላቸው እና ሰደና መሐመድ ረሱልላህ ሸበሩ መሐመድ ረሱል ከሂድ ገላታተም እንዴት ይገላታ እሳልኩት ወንድ ነኝ አንተ ጭንቅላቴ ጎበዝ ነው እንደዛ አሉኝ። አረ የዛ ቀን ቤት ገብቼ ዘይደከም እታ ቤት ሻወር ሰርቲ መንፈሴ ታቀድ በጣም ተቀየረ። ማረሳው ነገር
እስልምና እንዴት አልከበደህም? እዚህ ራሱ ወልቂጤ ስመጣ ታዲያ በዛ ሰዓት እንትን አላልኩም እንጂ ያ ቁርአን ምናምን እንትን አላልኩም እንጂ መንፈስ የለ በቃ አዲስ እንዴት ተቀየረ እንደዚህ ተአምር ነው እሱ። መጥቼ ራሱ ከዛ በኋላ አልቆየሁም ምናምን ከዛ ትንሽ እንትን ይለ እሱ ልጁ አልተሳካልኝም ሲያይ ምናምን ጭራሽ ነው ቤት ገብቼ እንትን ተሰጥተት ልጆቹ ጎበዝ ናቸው። ምን እንደሰጡኝ ታውቃለህ? የሰላም መመሪያ ገዝተው ሰጡኝ። የሰላት መመሪያ እና ልብስ የሀገር ልብስ ሰጡኝ። ሸሚዝ ሱሪ ምናምን ጀለቢያ ጅዳ ልብስ የመጣ ልጅ ነበር ከእነሱ ጋር በጣም ዳዋ ይወዳል ያወራል ስለ አላህ የአላህ ላይ ያሉ ጀነት ነዒማዎች ቁርአን ላይ ያሉ የለ ስለሱ ዳዋ እየነገራቸው ምናምን ከዛ ቁርአን ሰላት መመሪያና ልብስ ሰጠኝ። ከዛ የሰላት መመሪያ ሳይነብ ቁርጭምጭሚት የሚል አነበው ማንም አልነገረኝ ጻፍ ላይ ሳይነብ ማለት ቁርጭምጭሚት ሱሪውን ሳያው ረጅም ነው። አይ ሱሪማ ማጠር አለበት አኩና ድንጋይ በድንጋይ ቁርጠሉ ሲዩ ገረማት አየ እዛ አይደል ቁርጭምጭሚት ድረስ ሙስሊሙን ልጅ ልጅ አለ ቀውበታ ከሆነ ቲክ እያደነልኝ ነው እኔ ደግሞ በዛ ሰዓት ፈዛዛ እንጂ ገባ ምናምን ላይ ነው ሀሳብ በዛ ሰዓት እነሱ ላይ ትኩረት አላደረግም። ማንም በዛ ሰዓት ምንም አይመስለኝም። ካመመህ በኋላ ነው የሰለም 98 ነው ሆስፒታል የገባሁት ከሁለት ዓመት 98 ስለምና ዛሬ ስንት ዓመት 98 አሁን 18 ገባ 18 እና 20 ዛሬ ከሁለት ዓመት በኋላ ሰለም ከሁለት ዓመት በኋላ ለማመልኩበት ስለምናን ተዋውቂ አርሽ መንፈስ ያስኩኝ ምናምን ከዛ መጣው ይዤው መጣው ግን ሱስ አልተውኩም። ሸሪዓ አላከብር ሸሪዓ እኮ ቅርብ ጊዜ ነው አኮሪጅ አንብበሃል? መጽሐፎችን መከላከያ ገባዋል። ስንተኛ ዓመት ሶስተኛ ኢንዱስትሪያል ኮሌጅ ገብቼ እና ሐምዛና ሳዲቅ የዛኔ ነው ጃሚ ምናምን ሲሄድ እና ሐምዛና ሳዲቅ እና አብዱል ፈታህ ሶስቱ ምናምን አገኛቸው ነበር። ከዛ እነሱ ፈቲያ አስተማሩ። የታየሩልን እዚህ ያረዱ ጃሚ መስጊድ ፈቲያ እነሱ ነው ያስተማሩ። ሰላም መመሪያ ይዤ መጥቼ መከላከያ መቼ ነው የገባው? ገና ደግሞ ማርፍ ሲኒየር አማራን እና አንዋር ስዋይት ኔንታ አለው እነሱ ታውቃለህ አያውቁም። እኔ እና ሻሃዳ እንዳስኩኝ ምናምን ከባድ ነው ለካ በእስልምና ሻሃዳ ማለት ከዛ እሱ ሻሃዳ ራሱ እኮ ላይመጣ ይችል ነበር። የአላህን ነገር ይገርም ምነግርህ አላህ እንዴት እስልምና ነገር እንዳደረገልኝ ማሩፍ ሁሴን ኢንዱስትሪያል ኮሌጅ አወቅሁት። ከዚያ እንዳጋጣሚ እኔ አላውቅም እንደቀን አንዋር ነበር ማሩፍ ነበር ፋኢዛ የምትባል ልጅ ነበረች። ሶስቱ ኦራል ስለሆነ ነገር ሲያው እስልምና እኮ ነው የተቀበያለሁ አልኳቸው። እውነቴን ነው ሻሃዳ እኮ ብያለሁ ሻሃዳ ምናምን ሲል ሰማሁና ሻሃዳ እኮ ምናምን ነው አረ ሻሃዳ አታውቅም ግን አያውቅም እነሱ ሲያወሩ ሻሃዳ እኮ እየቸገርኩ እንዳፎ ደነገጥኩ እንዳ እውነቴን እንደሆነ አወቁ። ከዛ ለአንዋር ነገሩት መሰለኝ። አንዋር ሰማ። አንዋር የሚሽታዘም ምስሊንታ አሁን ዱባይ ሄዶ መጥቷል። ግን ዱባይ ሄደ በስንተኛ ነው። ከዛ ቀጥታ ማረፋ ቤት ማንኳኳና ፋዘር ከፋዘር ቁጭ ብላ ፋዘር ደግ ሰው ነው። ኮኮ ሲያረግ ቤት ላይ ምንም አልተጽዕኖ ወይ ተይጋል እሱን እሺ ቀጥልኩኝ ነገር አውቀዋል በትንሹ አውቀዋል። ሰላም መመሪያ ቁርአን ተገኘብኛል። ከአርባ ምንጭ ራሱ አርባ ምንጭ ያለውኝ ማለት ነው። መንገዳችን ላይ ቤት ትምህርት ቤት የምንሄድበት ቦታ ላይ መስጊድ አለች፣ የተማሪዎች መስጊድ። ስገባ ምናምን ቁርአን ላይ ሀገር ተረዷል። ትንሿ ቁርአን አየኋት ደስ ስትል እስከተቻታል። መስጊዱን ታስታውሳለህ? ያርባ ትንሿ ቁርአን መስጊዱ ታስታውሳለህ? ምን የሆነ ድሪል ሰው የለ ሸሚዝ አድርጓል ከስኪስና እንትን የለ ከፋይ ጫማ አድርጎ ካፌ አካባቢ ያጭሳል። እሱን ያጭሳና መስጊድ አለ እንደዚህ አካባቢ ሞስክ ይዋል የውጭ ሀገር ዜጋ ነው ያስተምር ምናምን መጥቶ እኔ አላውቅም። ሲሰምን መስጊድ አውቃለሁኝ ይታጋለ ማን ይዳል አንተ ይዤ እመጣለሁ። ተማሪዎች ተሰብስበው ጁሙአ እየሰገዱ አይቻልም ማለት ማለት በተላልፈው ነው። ግን ግቢ ውስጥ እኖራለሁኝ ገጥሞኝ አያውቅም። የአገር ተቁጭ ብሏል። እነዚህ ሞልቶ ሳር ላይ ላስቲክ ምናምን አንጥፈው ያው መስጊድ አልኩት። ከዛ ገባ
ቁጭ አልኩኝ አጠገቡ እሱን ገባ። ከዛ መች ልነሳ አላውቅም። የዛ ቀን ራሱ ትንሽ ነው የተረፍኩት። እሷ መስኪን ራሱ ትይዘኝ ነው ብቆይ ኖሮ እዛ ብቆይ ትይዘኝ ነው ሞክሮ ነበር ለሰዓት እና ኬሴ ውስጥ ቁርአን አግኝተዋል። ይሳልፍ የለ ሐራም ነው እንግዲህ አስበው ማለት ይሄ ልጅ ስለሆንኩኝ ምናምን ከተጨ ዲያ ቤት መጥቻታለሁ። ከዛ ሳልሰል መፊ ነው ዝማ አይተዋት አሬ ልጅ ምናምን እያሉ ነበር ተቆጥተውኛል። አሬ ልጅ ምናምን አሉ አውርተዋል። ከዛ ቤት ደግሞ ስለመመሪያ ይዤ መጣሁላቸው። ከዛ ምናምን አይተውኛል ሲሰግድ ምናምን እንተሳለ ምናምን ጎረቤት ደግሞ እናወክር ነበሩ እናወክር ከዛ ያን ነገር ሲሰሙ ደስ አላቸው። እናወክር ነጃት ተቀጠለ ሰው ክርስቲያን ነው የዘምዘም ልጅ እህት ነጅማ ያቺ ሚያማት የነበረችው የሆነ ጨጓራ ነው ምንድነው በጣም ያማት አሮሻተና ክርስቲያኑ ነች። ማነው ዘምዘም አሁን አዲስ አበባ ገባ። ማን ነበር ልጅቷ ማን ነበር ስትመክሪ ልጇ ማን ልጅቷ የዘምዘም ልጅ ያቦክልካ ይክራ ነበሩ አንድ እሱ ቤት ያጠጋ ኢክራም የታች ቀጭን ነው። ቀጭን ናት የሆነች ቀይ እሷ ልጅ እኛ ክላስ የነበረችው ናት። በቃ እሷ ናት። እና ታላቅ ወንድም አላት የላት? ታላቅ ነው ታናሻ አወከር ታላቋ ነው አወከር ማለት ማን ነው ታላቅ እኮ ታላቅ ከኢክራም የሆነች ከኢክራም እና አቡበክር ታላቅ አቡበክር ነው። አቡበክር ነው ልክ ነው ታላቋ ነው እኮ ነበሩ ገባ ወንድሟ ስሙን አቡበክር ነው። ወንድሟ ግን ያለዋርስ ይችላል ኢክራም ማልመጣችልኝ ልጅቷ ማልመጣችልኝ እኛ ክላስ ነበር ከጅማ ሰማታሰን ያለ እናገሙ ነበሩ። ነጃት ትመክረኝ ነበር። ነጃት ሰማችና አሁን ከፈረች ክርስቲያን እሺ ምን ለባል ወሬን የሰማሁት ገርሞኝ ከጃው ሴትዮዋ እህት ናት። አዲስ አበባ ገብተዋል። እናንተ ክላስ አንድ ወንድሜ ነበራት ማለት እና አሚር ሚፍታ አንድ የእንትና እህት ናት። ክርስቲያን አሉ ክርስቲያን ሙስሊም ከሙስሊም እኮ አዲስ አበባ የገቡት ማን ነበር? አንድ ዘይፍ ነው ወንድሟ ዘይፍ ነው። ትላንት ምን ማለት ነው? እሷ ማን ነበረች? ጎበዝ ኢማን ናት። ኢክራም ኢማን ነው። ኢክራም አወቋት ግን ኢማን ነው ዘይፍ የሚባሉ ዘይፍ ቀይ ነው እሱ እና ዘይት ነው ያለው። ከዛ ምናምን መድኃኒት ምናምን ይገባላል። ወንዳንት ደግሞ ሮማንቲካሊ ምን ወይ ቀጥል እዚህኛው ጋር ቆንጆ ይቀጥል። አንዋር ቤት መጣ አልክ። አንዋር ቤት መጣ። አንዋር መጣ ነው አረፋ ነው ዛሬ ሰሞኑ እዛ ቀን 8ኛ ቀን አረፋ እንደሆነ ነው 10ኛ 9ኛ ቀን ነው ግን አልታረደም። ገጠር ሄዳል። ከዛ ፋዘር ጋር ይልኩና አንድ ልጅ ቤት ገጠር ሄድ እያለኝ ነው ሄዳል። ፋዘር በማተማት እንደሰለም ካወቀ ፋዘርና አይተውኝ ቤት ስናዋ እያወራን ነበረ። ገባ እኔ መስገድ እየዘምር ነጃን ደግሞ ሐዲስ ትነግረኛለች ማለት ሰከረ ሱብሂን ወተካ ዙሁር አራት ረካዓት መግሪባ 3 ረካዓት ኢሻ 4 ረካዓት 5 ረካዓት ምናምን እያለች ትነግረኛለች። እኔ ግን በደንብ አልሰማሁም። ብዙ ሐዲስ ነግረኛለች። ከዛ እኔ ያው እናንተ ተማምረዋል። ገባ ከዛ ጃፈር ይዞኝ ሄደ። ማን ነው ከዛ ጁማ ሰገድን ምናምን እሱን የነገረው እነ ማሩፍ ነው የነገሩት። ሰፈር ኮሌጅ እንጅላሉ እውነት ነው ገባቸው ነገሩን። አላህ ደግሞ ሲያግዘኝ ሄድኩኝ። ከዛ ጁማ ሰገድን እንደጨረሱ ማለት ነው ነግሯቸዋል አሉ ለጀማ። ከዛ ሄድ ዲሰል እንፈልጋለን እንደ አዲስ አንተ ሙስሊም ሆኗል ስም አውጡለት አለ። ሙስሊም ሆኗል ስም አውጡለት። ከዛ ሙስማቸው ጣሉና ስም አውጡለት አለ። ሀያቱ ከዛ ጀማል ብቻዋለሁ አለ። አይ ጀማል ይወጣውን ጀማል አላህ ሲገርም እሳቸው ያወጡለት እዛ ጁማ ነው ጀማ ይተዋል። ጁማ ብር አውጡ ሰጥቶኝ ያክል ምናምን አዝጋጅ 50 ዓመት ምናምን 10 አልቀበሉም።
ደመስኪና ጻል ቤት ዲዚሽ ምናፋበት ተጠበለ ግዋነተኛ ነው ማለት ቤንጫ ቢላል መስጊድ እሱ ብቻ መሰለ ሻፊዒ መስጊድ ኑሪ መስጊድ አረፋ ዛር ብላ ያምና አረፋ ሲጋማ ለምዛ አይሎ ሲጋ ምን ዲፓርትመንት ነው ምን ዲፓርትመንት ነው ሜካኒካል ኢንጂነሪንግ ስንት ዓመት ቆየሽ አርባንት ስንት ዓመት ተማርክ 3 ዓመት ተማርክ ሜካኒካል ኢንጂነሪንግ እሺ ከቤተሰብ ጫና እንዴት ነበር ሲያውቁ ታሪክ ማለት ተቀወጠ ሰላም ቀላል ፈተና ነበር ኧረ እባክህ ሲያውቁ ፈተና እንትና ወንድም ጎበዝ አትይም በሷ ቢሆን ኖሮ እንደታውን ጎበዝ አትይም ይታወኝ ጎበዝ ዶክተር ምናምን ሆነ ነበር በሷ ብርታት ቢሆን እንደማዘር ቶሆ አወል ምናምን ታዩን ሲያሰበት ማስተግራደው ያ እሺ ዳምጃ ለባለው ቤቱን አፍኝ ማለት አደሙ ቶፕ ተማሪ ነበርክ ማለት ነው አንደኛው ተጣ ፎርማ ማምጣ አሁን መልሶ እየሰራው እንደምን መልሶ እየሰራኝ እችላለሁ አሁን ከማዘር ጋር ቤስት ነን በስንት ዓመት አሮአከ በስንት ዓመታችን ተርክ ማለት ተሰቆ አታኩርፍ እናስና ግን እኔ ይሰማኝ እኔ ለሴ ወጣት እኮ ያኩርፍ ያ አኩርፊያቸው ነው እሺ ምን አደረጉ ቆይ እነሱ አይደለም እሺ ዛሬ ምን አሉ ምን አወት ይለቀው ይሆናል ምናምን የሚላል አይደል አለ ራሳቸው ለዛ ምናምን ሄዱ ሆነ ያን ስቴፕ መሄድ አለብን ብለው ተማክረው ሞከሩት እና አልቻሉም። በዛ እንደውም ይምስባል ያኔ አሁን ባሰብ መዛሳ እንደዛ ሲያደርጉ ምን ሲያደርጉ ይሄ ጅላም ክርስቲያን ቆይተው ሲያስቡ እውነቱን ነው እንዴ ማለት ጀመሩ። እንዴ ሰበር ሲወስዱ እስላም ሲሆን ደካ እውነቱን ግራ ገባቸው። ሆነ ሲባል አላመኑ። መጀመሪያ ይተዋል ብለው ነበር ጸበል የወሰዱ ሲቆይ ዘመኑናችን አሁን ወደነችን መስለምን ማለት ነው። ቤተሰብ ጋር ማታውን ክርስቲያን ቤተሰብ ይደነግጣል። በእነሱ ቦታ ሳስበው ልክ ናቸው። ግራ ይገባቸዋል። እንደ ቤተክርስቲያን ልጅ እሺ ተወቃ ተወል ምናምን ተወይ ደግሞ ጥምቀት እኮ አሁን ቢሆን እኮ እኛ እኮ መሄድ እንችላለን። ክርስቲያን ሙስሊም ሆነ እኔ አሁን ከፈለኩኝ ማለት ነው ለምጃቸዋለሁ። እነሱ እናንተ ራሱ መፍራት የለባችሁም። ጸበል ነው ለምን ከነሱ ጋር አቀራርበናል እንጂ እንትን አይደለም። እስልምና ውስጥ ልብ ነው። አንደኛ እስልምና ነው። ውዱ አርጋ አምጥቶ ትሰግዳለህ ለላ መሐመድ ረሱልላህ ብላ ግን እነሱ ጋር ከክርስቲያኖች ጋር ስንኖር ይለ እነሱ እናስደስተለን። አሁን ሳስበው ማለት ነው ምንድነው ምናምን ብለህ ማየት አንተ ክርስቲያኖች ምንድን ነው ካልካቸው በጣም ይወዱሃል። መስጊድ ቤተክርስቲያን ምናምን ዝም ብለህ የለ እንትን ግን አይወዱም። እንደዚህ አማርኛ ጀለቢያ ምናምን አይወዱም። ግን እንደዚህ እንደ ሲቪል ሆነ ገብተህ ምን አለ ምናምን ካልካቸው ነፍሳቸው እኔ አሁን ገባኝ። እነሱ ጋር ስኖር ስቆይ መስጊድ እንዴ ጥምቀት ምናምን መድኃኒት አይደለም ምናምን ብዬ ጋብቼ አክብር የእውነቴን ነው ደግሞ ስትል የለ በቃ ከነሱ እኮ ከኛ የሚቀበሉ እኮ አለ በረካ ከሙስሊም በረካ የሚወስዱ አሉ። እንዴት አትረ ውዱ የሚያቀብሉ አሉ። ነብያችን እኮ ተናግረዋል። በዛ ላይ ታሪካቸው ስታይ ምናምን እስልምና ላይ ዌልካም ብለዋል። ነብያችን በጣም ያከብሯቸው ስለ ኢትዮጵያ እንዳልነኩ ምናምን ብለዋል። ለዛ ይላ እኛ ከነሱ በረካ መውሰድ እንችላለን። ሳስበው እጅ ምናምን ሃይማኖት ምናምን ስታኮርፍ ስታመር ትጣላለህ። እኔ ራሴ በቃኛ ምናምን የምትለው ግን ስታስበው ምናምን በረካ አለ። እኔ አሁን ሄጄ ባለፈው አርሴማ መጀመሪያ ይኩ በሰንሰለት በግድ አሁን ደግሞ መቼ በቅርቡ ተሰራስሮ ነበር። መቼ በቅርቡ ወዲያው ማለት ነው እንደሰለምኩ ሰንሰለት አላቸው ክርስቲያኖች ኃይለኛ ናቸው። ጸበል ምናምን ግን ምንፈራ ግን አይደለም።
ግን እንትን ነው የሚያከብሩት። እሺ ማመረር ቀንዳ ማመረርክ ሲያውቁ ቤተሰብ ምን አረው? በቃ እናስተምሩ ጥምቀት አይደለም ጥምቀት ተጠምቀ አየሁት ያው ነገር ነኝ እኔ በተለይ ሲሽ ደግሞ ነፋለው ደግሞ ያክልፍልፋል ሲሽ ባልነፋ ኖሮ ምንም አይወስደኝም ቆይቼ ምናምን ጨርሼ ምን አገባኛቸው ነበር። ሲሽ ደግሞ ማለት ሲብስባል ሲሽ ካለበት ትንሽ ጠብቀ ምናምን የሆነ ሰዓት በሩን ከፍታን ከሪከው አትሰማም አረረ መጥፎ ነው መሰለኝ የጠፋው ከጸበል ለመስኪን ምናምን አይደለም የጠፋው ለሱስ ነው ገባ ግን ከወጣው ግን መስኪን መምጣት አይቀርም ሱስ ይያልኩ ስንት መሰለኝ የጠፋው ጸበል በገባህበት እያመለጠ ነው የጠፍችባቸው ሱስ እንዴት አቆምከው አይ እንደውም ሃይማኖት ምናምን የሚል ሐሳብ ልጅነት አለ ሃይማኖትም አይባል ምናምን ነው የሚለው ለካ እነሱ ከሃይማኖት አሁን ሳስበው እነሱ ቀስ ብሎ ለሃይማኖታቸው ነው ያን ነገር ያደርጉት ለምን ኦርቶዶክስ ቢከበር ነገር አሁን ሳስበው አሁን ማየ ተቀበላ ተተወል ሱሱን እንደዛ ቤተክርስቲያን ከማድር ከምናምን ይላ ከኮ ያውቃል የሆነ ነገር ይሞክርና አይ እንደማን ሲያውቅ ተተወል ዋናው ደግሞ እኔ እንትን ያያዘ ሲጋራ ስተው ማዘር ተሻላት አትለው አሁን እኮ እንደውስጥ አይደለችም በጣም ትወደኛለች እኔ ላይ ያለው የሆነ ቁሊ ምናምን ነገር አለ እንኳን ነገር እኮ አለ አራም ነው ግን እንትን ነው ስታውቀው ሰዎች ማይስማማቸው ነገር ነው አንተ አሁን የምታደርገው ነገር ከቤተሰብ ከአንተ ጋር ማይስማማ ነገር ከሆነ መተው አለብህ ቡና ራሱ አሁን ቡና አንዳንድ ሰው እኮ ጥሩ ይጠጣል ግን ከጭንቅላቱ ጋር ከቤተሰብ ጋር አካባቢ የሚገናኝ ነገር አለ እንዲሁ የሆነ ድሮ ጊዜ ትልቅ ሰው ናቸው መስኪ ቤተክርስቲያን ሰው ናቸው ተንባሁ አረቄ ያው ጌሾ ማለት ነው ጋንጃ አንድ ደግሞ ምንድነው አሉ ተክሎች ማለት ነው ተንባሁ ጌሾ አንድ አሉ አምስት ነው አይ ከተክል አይነቶች ከሆነ ቡና ብያለሁ ተንባሁ ጋንጃ ጌሾ ቡና እና ተክላሉ አምስት ተክሎች አሉ እነሱ አሉ ይለያሉ እንትን ይፈልጋሉ ለየት ያሉ ናቸው አባ ወደ አውሊያ ምናምን የሚባል ነገር ተቀለ ግን አለ እኮ እንደዚህ ነገር አያታችን መጡ አሁን ለምሳሌ አውሊያ ምግብ ከሆነ እህል ደህና ነገር ግን አውሊያ የሚባል ነገር ግን አለ ከአያቶቻችን ለሌላ አይስማማኝም ምናምን ሰዎች አልገጠመም እንደዛ ነገር አላቸው አለ ተክሎች ናቸው ወላሂ አለም ግን ብዙ ዕውቀት የለኝም ግን እነሱ ከባድ ናቸው እነዚህ ተክሎች እና እኔ አሁን ለምሳሌ አምባውን ዝም ብዬ ነው ማጥሰብ ግን ከቤተሰብ ጋር አይጋባ ከማዘር ጋር በጣም ነው ማዘር ማለት ነው ለምሳሌ ሰው ዘኩሽና ሆነ አደዛገው ይላጭ ይላል ይገርም ገና ሲደርሳት ማለት ነው ጥሩ ነገር ያደርጋል እሷ ለምን እኔ ጎበዝ ነው ምናምን ብዬ ምናምን ያደረገችው ነገር አለ ያ ነገር ከሷ ጋር ምንም አይደለም እንዳልኩ ደግሞ ሰው ብሩ ናት ሆቴል ምናምን ነበር አስቀምጧት ነበር ሆቴል ነበር ወጥቶ ነበር ከዛ ወንስ ሆቴል ነበር ነው ጂሞ ሆቴል እንዴት አቆምከው እንዴት አቆም ያን የመሰለ ሱስ አይገርም እንዴት አቆም ቁርአን እየቀረ ወላሂ ከዚህ በፎራሽ ነበር ረብሻ ሳታጨስ ነው እዚህ ረብሻ ለሩት ስከረብሻ ልሳጭ ነው ረብሻ ያጨስኩኝ ምናምን አለፍኩ ድሮ ማታጭስ ነበር ሰፈር ያዛ የዛሪያ ሰፈር ያለ ታጭስ ነበር አራጭስ ድሮ ማለት ታጭስ ነው ሰገም ትራም ይወሳለው ከናነፍ የሆነውና ዛሬ ወጣ ምናምን ረብሻ ሰዓት ዛሬ እኮ መስከረም 27 ምናምን ረብሻ ነበር ነበር ያ ሰዓት ታጭስ ነበር ከዛ ከሱ ረብሻ ምናምን ሰዓት አልፎ ብሎ ምናምን ነገር ለሰላዲን ጋር ሰላዲን ይጂ ሰላል ፍቅድ ሰላት ፍቅድ እንደዚህ ፍለገ ይሁን ሰላል ግን ይሄዳል ማለት ትቼ ነበር ደግሞ የዛ ሰዓት በቃ እንትን ገብቼ ነበር እናንተ አላውቃችሁትም እንዴ አዲስ አበባ ሄደ ነበር እንትን ገብቼ ነበር ጂም አይደለም ተሾላ ላይ ወርቄ ነበር ወጌሻ ዋው ሰምታላ ከእንትን ላይ ወጌሻ ማረሚያ ቤት ሾላ የለ ከዚያ ላይ ወርቄ ማረሚያ
አይ የማረሚያ ሾላ የለም በር ላይ ያለው ሾላ እዚያ ላይ ወጥቼ እዚያ ላይ ተፈስጬ እኮ ደቡብ ቲቪ ላይ ቀርቤ ኧረ እባክህ እዚህ ተብዬ በጣም እዛ ቀን ልሞት ነበር። አላህ ሱብሃንአላህ። ምን ብለው ነው ያቀረቡ ደቡብ ቲቪ ላይ? ለምን ቀረቡ ደቡብ ቲቪ? የሆነ ሰውዬ እዛ ሊቀርጹ ደቡብ ቲቪ ፕሮግራም ላይ ሲመጡ ከነሱ ሻል ያለ ሰው አለ መናገር የሚችል ሰው ለእንስ ይናገራል ነው አለ። ወርቄን የገባው ግን ሱስ እንድተው ምናምን ቤተሰብ እና ማዘራውና በጣም ይፈልጉ ቀጥታ ወይሮ ገበለ ደግሞ አልፈልግም አይምሮ ክፍል ገባ በዚህ ሰበብ እንትን ብለው ያው ወጌሻ ምናምን እነሱ እኔ ነው ማስተካከል ከዛ ወጌሻ ወብቼ ምናምን ወጥቼ መድኃኒት ነው ነበር እና አንድ ወይም ነው እየተውኩት ትቼው ደም ቢገመ መጣና ወረጉድ ወላ አይመችም መድኃኒቱን ግን ሱስ ነው በጣም ይጫወታል። ሱስ ከባድ ነው ማለት ነው። ከዛ ስተውኩበት ነገር በጣም ደስ የሚል ነው። ከዛ ትቼው ነበረ በመድኃኒቱ ማለት ነው። መስጊድ ራሱ ትቼ ነበር ይዘው በቃ ቤት አምቾ የሆነም ሁለት ወር ነው ምናምን ቆይተኛ ወፍ ምን ነበር እንዴ አማኒ ልከይ ነበር አማኒ መጣፍት ይላ አማኒ ለአከሱ ነው ተሳዳ ወፍልኝ ዋይዱ ደግሞ ይነግሩኝ ያው ሱሲ ቅረት ምናምን አማኒ ራሱ አይመቸውም እኔ ሳይቀር በጣም አይደለም ወፍ ማለት በጣም እኔ ላይ በጣም ዛሬ ስመጣው ነው የሚያቆይ ምን ያክል ነበር ወላሂ በጣም ግሬንግሩኝ እነሱ አሁን የሚጠብቁኝ የሆነ ትምህርት እንማር ምናምን ነው እንጂ ጣቲዝ ምናምን ሲጋራምጪ ጋኛም ደስ አይላቸው ጀለሱቲ ማለት ከዛው ትቼ ምናምን ነገር ግን አጭሰለ መድኃኒት ጀምሬ ትቼ ነበር እና ትቼው ነው መስጊድ ማለት ነው በሪዞሳ ከዛ ውስጤ ለስተው ይለ መድኃኒቱ ምናምን ስተው እንደገና ደግሞ ተነሳብኝ እንትኑ ማለት የመስጊድን ፍቅር መስጊድ ፍቅር ገባብኝና አረ መስጊድ እንኳን ልጀምር ያልኩ ነው መስመሰል ልጀምር አጉሜ ላይ ምናምን ውስጤ የለ በቃ አረ መስጊድ መጀመር አለብኝ ሱስ መተው አለብኝ ማለት ጀምሬያለሁ። በቃ የሆነ ውስጤ የለ መስጊድ ስተጠጥየ ከዛ ረብሻ ተጀመረ የሆነ ሰዓት ረብሻ ተጀመረ ረብሻ አለፈና ጥቅምት አካባቢ ማለት ነው መስጊድ ጀምሬያለሁ ለሰላዴ ከዛ ሰላዴ ነው አዛን ልጅ ልክ እንዳንተ ሄዶ አዛን ልጅ ታዲያ ነው አዛን ልበላልኩት አዛን ከዛ እንደ ቀልድ ነው እና በላይ ታዲያ ነው ይተኛል እና በላይ ከዛ ይኩና አዛን ቀወልኩት ከዛ እንደው ማለት ዙርና አዘር ሁሉ አዛን ትላለህ ያኔ ይፈልገኛል መስጊድ ሰው እንደው ሊይዘ ይፈልጋል በጣም ይፈልገኛል ከዛ አሻልኩት ከዛ ሱሩና ስር ጀመርኩኝ አንተ መላእክታው ሱስ እዛ ሰዓት ያጭስኩ ነበር የሚገርም ሳዛዘን ሰጥ ያጭስኩ ነበር ከዛ መስጊድ ጀመርኩኝ ቁጭ ብዬ መስጊድ መቅራት ጀመርኩ መላእክቶች ይላ በጣም ስቲከር ይታወቀኝ እየቀራው ምን እንዳነበብኩ ገባ ቁርአን ተርጉም ቁርአን አለ ሳኒም ነበር ገዝቲ ቁርአን ወደ ረቢያ ወደ ረቢሳኒ ጁማዳ ምናምን ረቢሳኒ ይመስለኛል ረቢሳኒ አካባቢ ከዛው የቀራው አንድ ሰው ዱንያን ከወደደ ጀሃነም የጀሃነም ተጋይ የጀሃነም ይሆናል ላነበው ሳይኒ ደግሞ ሲጋራ ማጨሰው ዱንያን ነገ ሲነጋ ለሲጋራ ነው አንተ ነው መዘፋ ጉጉቲ ማለት ሲጋራ ማጨሰው እኮ በጣም አስቢጎኩ ባይ ከነፋ ባይ ይሰረጉ ከሲጋራ ከአሁን ሳይ ሁሉ የሚያረጋ ሲጋራ ባጭስኩ ነው ማታ አደብ ነው ሲሰራ ጥንቅላት ይነክል ያ አረፍተ ነገር ማለት ነው። ነገ ሲነጋኒ ምንድነው ማረገው ብዬ ሳስብ ሲጋራ ነው ማለት ነው። ማለት ምን ማለት ነው? ዱንያ ሞደል ነው። ስለዚህ ምን ልሆን ነው? ለቀጣም መተዋለብ ሱብሃንአላህ እዛው ቁጭ ባልኩበት አወል ሰልፍ ዑመር መስጊድ ቁጭ ብዬ እዛን ወሰው በዚህ ቁርአን አንቀጽ ማለት ነው መቀጠል የለበትም። አራስ ሲጋራ ገዛለሁ የመጨረሻ እሺ ሲጋራ አረሰው ከዛው ምናምን አራቱንም ባል የመጨረሻ በቃ አሁን በኋላ መተው አለብኝ ምንም ማለት እንዳልሆነ አጨስኩኝ። አራቱም የመጨረሻ እስቲ ሳምንት እርግጠኛ ነኝ ሳምንት ከሄድኩኝ አንተ ግን ሲጋራ መተው በጣም ከባድ ነው አላህ ሱብሃንአላህ
ሳምንት ከሄድኩኝ አያዝነኝ ታውቃለህ። አሁን ሳስበው ሳምንት ከሄድኩኝ ጎበዝ ነኝ አልኩኝ። ሳምንት ሄድኩኝ ከዛ ሳላስበው ምንም ሳታጭስ ሳምንት ሄድኩኝ ሳላስበው ለማዘር ነገርኳት ነው ማዘር ነው ያላጠሰው ነው እውነት ግን ነው ነው ከዛ ተውኩት ሳምንት ተውኩት እያልኩ ሳላስበው አንተ ከዛ ዋና ነገር ንያ ነው ግን ንያ ብቻ አይጠቅመውም እዚህ ጋር የሚገርም ነው ከዛ በዛው ምናምን አዛን እኮ ነበር ደስ የሚለው ከዛ ደግሞ ለነሟዝ ነበሩ ለነሟዝ ነገርኳቸው ካሁን በኋላ ሶስት ምናምን ትቻለህ 2 ወር ጾማለሁ ምናምን አልኳቸው 2 ወር ሰደቃ አላለ 60 ዳማ ማውላት ምናምን እንትን ይሄ ምን እንደሚባል የተውበት እኮ የተውበት ምን እንደሚባለው ቀዳ ማውጣት አይደው ነገር የሆነ አሁን 3 ቀን ወንጀ አሁን ወላሂ ስብለ ምረበር ይባላል እናቴ ሚስትህን አሁን በኋላ ድርሽብኝ አሁን በኋላ እንደ እናቴ ጀርባ ትሆኝብኝ እንደዛ ካልካት ማፍካልካት ቀዳ ማውጣት አለ ቢሆን ሰደቃ ማውጣት አለ እስቲግፋሮች ብዙ ናቸው ግን እኛ 2 ረካዓት ትገድና 30 ትገድ ነው የምንበለው እስቲግፋር አድርግልኝ እኔ በዛ ሰዓት ተሰማኝ ያ ነገር አውቀዋለሁ አመበለው ቁርአን 2 ብጦማል ነው ምናምን ነሸብ ከዛ እሱን የጠቀመኝ ማለት 2 ተነፈውበት በለው ቆርጣ ሱብሃንአላህ ሲጋራ ከባድ ነው አንተ አይዛ 2 መስሎኝ ቆም ያልኩ ነው ትክክለኛ በቃ ኢባዳው ሲገባ ማለት ከዛ 2 ጦምኩኝ ከዛ ታላዲኛ ቁርአን ጀመርኩ ገራልኝ ነገር ማካከሻውና ኡስታዝ ነግረው ነው ራሴ አንብበ ራሴ ማንንም አልነገረኝ ሲጠይቁኝ ነው እንጂ ቤት ምናምን እሳቸው ደግሞ እንትን ናቸው ሁሉ ነገር ጠይቃቸውናል ያነሳልና አብዱላሂ ለዛ ቀድሜ ስንት ቀን እንደጾምኩ መሰለህ 22 ቀን 23 ቀን ከጾምኩ በኋላ የነገርኳቸው ራሱ እሺ ማለት ሳያቸው ምናምን ና ይሉኛል የሆነ ቦታ ዘካ ምናምን አለ አይደል እንትን ቤት መሳን ብላ ምናምን ይሉኛል አስቸግሩኛል ብዬ ነው የነገርኳቸው እንጂ አልነግራቸውም አጠገብ ያለው ሰው ያስቸግራል መሳና እንብላ ይሉኛል ምናምን ብዬ ነው እንጂ ለጾም ሰላዲን አንደብቀው ሰላዲን ቬስታን ሰላዲን ያደርጋሉ እሱ ደግሞ ለዘኪር ምናምን ነገራቸው ነው ልጅ ጥማና ማለቸው ቤት ናሲቢ እንዳይሆን ማለት ወለቶ ጾምኩ ከዛ ቁርአን ገራለኝ ማንበብ ጀመርኩ የዛው ሰላዲን ከዛ በቃ ሲጋራ እንድትወቅ ሲለኝ ደርሞታ ጥሩ ጥያቄ አሁን ሳስበው ከባድ ነው በጣም ከባድ ነው ማለት ለምን ብትል አንተ ሁሉም ሰው ሲስዋል እንትኑ ፍላጎት ንያ 2 ወር ግን ጨረስከው ንያ ግን የጀመረው ግን ቁርአን ላይ ነው ሲቀራ ነው ውስጥ በጣም እንትን ያለው ከዛ በፊት ማንኛውም ሱሰኛ ማለት ነው እኛ መርዳት እንፈልጋለና ሲጋራ ተው ምናምን አባሏቸው እነሱ ራሳቸው ውስጣቸው ጋር ማለት ነው በተው ነው የሚሉት ማን ያቀም ተው አትበላ ኢየሱስ ያቀም ያጭሱ የሚቀሙ ሰዎች የለ ውስጣቸው ባላጭስኩ ነው የሚሉት አሁን ሁሌ ኤቭሪዴይ የሚያደርጉት ነገር ሱስ እኮ ማለት ኤቭሪዴይ ነው እኔ እኮ ኤቭሪዴይ ነው ማጭሰው መቀም እቺ ጋር ጫት አልቀም ማንንም ሱስ ያላችሁ ሰዎች ብትጠቂያ ይነግሯል የምን ሱስ ነው ያለበት እንት የምትላቸው ጋንዛ በጣም ወድ ነበር ጋንዛ ያገር እና እንትን ሲጋራ ደግሞ በዛ ላይ ትነፋበታለህ በጣም መረራ ጫት እኮ ምናምን አጠገቤ ጓደኞቼ ምናምን እናጭስ እንቃም ሲሉኝ አልቀም እንጂ ዝም ብዬ ለሙድ አለ አይደል ስጠኝ ምናምን እላቸውና ዝም ብዬ ነከስ ያደርጋለሁ እንጂ አልቀም ጫት ምን ገባ አሁን ግን ሳስበው ወላሂ በጣም በቃ እኔ እንትን ይገኝ ከዛ ሰው ራሱ በረዳው ላለው የቅድሙ ባይብል